ሰላም እንዴት ናችሁ? ውድ የታሪክ ዩቲዩብ ቻናል ተከታታዮቼ በዛሬው ምዕራፋችን ደግሞ ስለ ጥር 18 ዓመታዊ በዓል እሱም ስለ ቅዱስ ጊዮርጊስ ዓመታዊ በዓል አጠር አድርጌ ያቀርብላችኋለሁ። በዚህ ቀን የሰማዕት አለቃ የቅዱስ ጊዮርጊስ አጽሙ ተቃጥሎ ተደቁሶ የተበተነበት ነው። ይኸውም 70 ነገስታት ማሰቃየት በሰለቻቸው ጊዜ ቅዱስ ጊዮርጊስን እንደ መጨመቂያው ሆኖ ከተሰራ የስቃይ መሳሪያ ላይ አውጥተው ሰውነቱን እንዲሰነጥቁት ንጉስ ዲዲያኖስ አዘዘ። አንጀቱ ሁሉ ወጥቶ ከምድር ላይ እስኪዘረገፍ ድረስ እንዲህ አደረጉበት። ቅዱስ ጊዮርጊስም ከስቃይ ብዛት የተነሳ ነፍሱ ከስጋው ተለየች። ስጋውንም በሙሉ በእሳት አቃጠሉት፣ አመድም ሆነ። ከሃዲው ንጉስ ዲዲያኖስ የተቃጠለውን የስጋውን አመድ አፍሰው በቀፎ አድርገው ድረስ ወደሚባል ተራራ ወስደው ምዕመናን ራሩን አመዱን እንኳን እንዳያገኙት በነፋስ እንዲዘሩት አዘዘ። ደብረ ይድራስ ማለት ምድረ በዳ ማለት ነው። ወታደሮቹም የስጋውን አመድ በተራራ ላይ ነስንሰው የተመለሱበት፣ የስጋው አመድ ያረፈበት፣ እጽዋት ሁሉ ጊዮርጊስ ያሉበት፣ ጌታችን ከመላእክት ጋር ተገልጦ አራቱን የምድር ነፍሳትንም የቅዱስ ጊዮርጊስን የስጋውን ትቢያ እንዲሰበስቡ አዘዘ። የኔ ሆይ የመረጥኩህ ወዳጄ ጊዮርጊስ ከሞት ተነስ፣ አትፍራ፣ እኔ አዝዣለሁና ሲል ኃያሉን ሰማዕት ቅዱስ ጊዮርጊስን ጠራው። ያን ጊዜ ልዑል ጊዮርጊስም ከጫጉላ ቤት እንደሚወጣ ሙሽራ ምንም ሕመም ሳይኖርበት ተነሳ። መድኃኒታችንም ባረከው። አትፍራ፣ ይህን ከሃዲ ንጉስ እስክታሳፍረው ድረስ እኔ አጸናሃለሁ። ከእንግዲህስ ወዲህ አምላኩ ከእጃችን ሊያድነው አይችልም እንዳይሉ እነዚህን ከሃዲያን ነገስታትና የረከሱ ጣዖታቸውን ታሳፍራቸው ዘንድ ተነስና ወደ አገር ወጣ። ሰላሜ ለዘላለም ካንተ ጋር ይሁን አለው። ጌታችን ኢየሱስ ክርስቶስ ይህንን ተናግሮ ሳመው፣ በፍጹም ምስጋና ወደ ሰማይ አረገ። ቅዱስ ጊዮርጊስ ከጌታችን ይህንንም ቃል ኪዳን የተቀበለበት ቀን ነው። አምላካችን ከሊቀ ሰማዕታት ቅዱስ ጊዮርጊስ ረድኤት በረከት ይክፈለን። ቅድስት ቤተክርስቲያንን እንዲሁም ሀገራችን ኢትዮጵያን ሰማዕቱ ከፈተና ይጠብቅልን። አሜን።